አንዳንዶቹ ብቻ ጎበዞች ናቸው። ወይ ይሄ ራሱ አንድ ብር ያስገኛል። እኔ እዛ ከይፊ እንደዚህ እንዴት ይብከረበት ወደ እንደ እንዴ ምን ወርሳንቺ ወገቤን መታኝ። ምኑ ያልታ እንዴት እዚህ ድረስ ወገብሽ ደረሰ? አይ ወደዛ ሰገለበለ እና ወገቤን መታኝ። ወገብሽንማ እዚህ ጋር ነው የነበርሽው። አይ ይሄኛው መታኝ ወገብሽን እመቤቴን ብል ኡራኤልን ብል የምሬን ነው ሙካ ካልዘለሉ አይሰበሩ ብላለች እቺ ሴትዮ። እውነቷን ነው። እንትና አቅበጥብጦሻል። ይነጋ ሲል ይጨልማል አሉ። አሁን ወገቤን ሊሰብረኝ የፈለገው ዲቪ እንደሚደርስ እንደሚሄድ ስለሚያውቅ እንዲሁ እንደቀላሉ ጫለ ሄድኩ ማለት ነው። ይኸውልሽ ቢደርስ እንኳን እንደዚህ አይባልም። እንዴት ዝም ብለው አይደል እንዴ ሊሳፈሩ ሲሄዱ እየተናገሩ ቢሄዱት ዝም ብለው አባ ገብረ ኪዳን ምን አሉ? ዝም በሉ፣ አትለፍልፉ፣ አትናገሩ አሉ። ይዞብሽ ይሄዳል። መጥፎ ነው። አሁን ግን ሙካ አሁን ይቀርና እኔ እና ጆታ እዚህ ጋር ያለና ለምን አሁን እንዴት ነው የሚደርሰው? አንቺ እኔን ጥለሽ ነው የምትሄጂው? እዚህ ብቻዬን እህትሽ የለች እዛ ናት ያለችው። አሁን ዲቪ ምናምን የምትይው ቢደርስሽ ልትሄጂ ነው እንዴ? ይዤሽ ነው። እሺ ሙካ የእህሉን ነገር እንዴት አረሽ? እንዴት ነው ምንድነው? ቆሾ ይደርስልሻል? አሁን በርበሬው ሽሮ ምናምን ይደርስልሻል? እኔ አላዘጋጅም እሱ። እንዴት አንቺ ምን መረች ልበላ አልመጣም። አትሄጂም። ኩባት ደግሞ ሙካ ጋር አገኘሽ በእናትሽ ሙካ ኩባቱን በቃም ቢሆን ደረቅ ብሎ የሚከደን ነገር ውስጥ አድርጌ ይዤ እሄዳለሁ። እንደው ሲናፍቀኝ ከፈት አድርጌ ትታሰሪያለሽ። እዛ ባክቴሪያ ይዛ መጣች ተብለሽ ነው። የት እዚህ ኩበቱን ሲያው ባክቴሪያ መጣ ብለው ያስሩሻል። ኧረ አያስሩኝም። ኩበት እኮ የኢትዮጵያ ዋና መገለጫ ነው። ሽሮ በርበሬው ይልቁንስ ተዘጋጅበት ሙካ። አሁን በጣም ጊዜው ቀረበ። በርበሬ ኪሎ 700 ገብቷል። እዛ ከየትም በኋላ ምን ነው የሚባለው? የበርበሬ ኮንታክት ማሽኑ እንደጣ ፈረስ ሙሉ ነው የምታስፈጭው። ፈረሱላ ነው ነገሩ። እሱን ሙሉ አስፈጭተሽልኝ እናቴ ቡን ከፈለሽ አጭሽው። እሺ እኔ አንዴ ዛሉዳለሽ እንጂ እንትኑን ከተማውን ጎረቤት ልትበጠብጪ ነው እንደ በርበሬ የምታጭሽው? እንጀራኛ ወይተኛኛ ነው እንዲህ እየመላለሁ ከፈለኩኝ እዛ ሂጅ ማለት ነው። አንዱ ቦታ ተቀጠራለሁ። ምን አለ መሰለሽ በራቸው ላይ ሄድና እና ከሚመጡ የናቸው ሀሪው